ላይ እስከዛሬ ሀዘኖት እንዳልወጣ አይኖት ላይ የሚያስታውቃል። ሊወጣም አይችልም። እንደ አባት ነው የሚያዝኑት፣ እንደ ወንድ ልጅ ነው የሚያዝኑት። ወንድ አባት ሆነክ ወንድ ልጅ በሰው ሲገደልና ወንድ ልጅ በሰው ሲበደልና ወንድ ልጅ በሰው ሲደበደብና ሴት ልጅ በሰው ስትደበደብ እንደ ወንድ ስሜቱ በጣም ይለያያል። እንደዛ አይነት ሀዘን ውስጥ ነው ያሉት። ምንም መንገድ ቢመርጡ ምንም አይነት መልኩ ቢከራከሩ በርሶ የሚፈርድ ንቀት ነው ወይ ባህል ትተው ነው ወይ ሽማግሌ ንቀው ነው ወይ ቢባሉ ሁሉ እንኳን ከዛ ቀርቶ ከኤርትራ ጋር ቢሰለፉ ከሶማሊያ ጋር ቢሰለፉ የሚፈርድቦት ሰው የለም። ዊ አንደርስታንድ ህመሙትን እናውቃለን። ህመሙትን ይሰማናል። ስብራቶት ይሰማናል። ስለዚህ ማንም ሰው መጥቶ አንተ ንቀት ነው እንዴ ቢሎት ራሱ እሳይ እንደ ንቀትን ካየው በሉልኝ። የልጄን ጭቡ ለማጥራት የማረገው ሙከራን እንደ ንቀት ካያስከው ቻው በሉልኝ። የልጄን ጭቡ ለማውጣት ሀዘኔን ፍትሄን ለማግኘት የምመርጠው መንገድ የሀገር ሽማግሌዎችን መናቅ ነው ብለህ ካየኸው ደህና ደረ በሉልኝ። ደህና ደረ በሉልኝ። እንኳን ይሄን ቀርቶ ሌላም ባረግ የሚረዳኝ ብዙ ሰው አለ በሉልኝ። አልናቁም፣ ክብር እንትን አላሉም፣ የሀገር ሽማግሌ አልናቁም፣ ምንም አይነት ስርዓት አልናቁም። እኛ የምናየው የልጁን ፍትህ ለመፈለግ ቀን ከሌሊት የሚጥር አባትና አባት ብቻ። ሽማግሌ የሚንቅ የሀገር ባህል የሚንቅ ስርዓትን የማያከብር ሰው አናይም። እሱን አይደለም እያየን ያለን። እሱን ያየ ከሆነ በገንዘብ በእውቅናና በስልጣን አቧራ አይኑ የተጨፈነ ይሄው